የኢራን ታጣቂው አብዮታዊ ዘብ እስራኤልን ኢላማ ያደረገ የመጀመሪያ ዙር ያለውን የድሮን እና የሚሳኤል ጥቃት በመሰንዘር አጸፋውን መመለሱን ገልጿል። በሌላ በኩል በባህሬን ውስጥ በሚገኘው የአሜሪካ የባህር ኃይል 5ኛ እዝ ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሙን ባህሬን አስታውቃለች። በባህሬን የሚገኘው የአሜሪካ የባህር ኃይል ጦር ሰፈር ውስጥ የጥቃት ማስጠንቀቂያ ደወሎች መጮሃቸው ታውቋል። ይህንን ተከትሎ ኢራን በባህሬን እንዲሁም በተባበሩት አረብ ኤምሬቶች፣ ኩዌት፣ ኳታርና ዮርዳኖስ ለሚኖሩና እስካሁን ሀገራቱን ለቀው ላልወጡ ዜጎቿ አስቸኳይ ማሳሰቢያ አስተላልፋለች። በዚህ መሰረት ዜጎቿ በተቻለ ፍጥነት የባህሬንንና የሌሎቹን ሀገራት ግዛቶች ለቀው እንዲወጡ መክራለች። ዜጎቿ ሀገራቱን ለቀው መውጣት ካልቻሉ ደግሞ ከማንኛውም የጦር ሰፈሮች፣ ሆቴሎች፣ ወደቦች፣ የንግድ ማዕከላት ወይም ከአሜሪካ ጋር ግንኙነት ካላቸው ማናቸውም ቦታዎች እንዲርቁና በጣም አስፈላጊ ያልሆኑ ጉዞዎችን እንዲቀንሱ ጥብቅ ማስጠንቀቂያ ተሰጥቷል። የኢራን ብሔራዊ ደህንነት ምክር ቤት በዋና ከተማ ቴህራን የሚኖሩ ነዋሪዎች ከተማዋን ለቀው እንዲወጡ መክሯል። የእርምጃ የተወሰደው በከተማዋ ላይ ሊሰነዘር የሚችልን ጥቃት ተከትሎ የዜጎችን ደህንነት ለመጠበቅ ነው ተብሏል። ኢራን በእስራኤል ላይ ሶስተኛውን ዙር የሚሳኤል ናዳ ካዘነበች ሰዓታት ተቆጥሯል። በእስራኤልና በአሜሪካ ጥቃት የተሰነዘረባት ኢራን ከሰዓታት በፊት እጅግ መጠነ ሰፊ የሆነ ያጸፋ እርምጃ መጀመሯን አስታውቃለች። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡ ከሆነ አገሪቱ ሶስተኛውን ዙር የሚሳኤል ጥቃት በእስራኤል ላይ ሰንዝራለች። የኢራን አብዮታዊ ዘብ ባወጣው ይፋዊ መግለጫ የመጀመሪያው ዙር መጠነ ሰፊ የሚሳኤልና የድሮን ጥቃቶች በእስራኤል ላይ መጀመራቸውን አረጋግጧል። የኢራን መንግስት በአምላክ ስም የጨካኞች ጠላት በኢራን እስላማዊ ሪፐብሊክ ላይ ለሰነዘረው የወረራና የወንጀል ድርጊት ምላሽ ለመስጠት የመጀመሪያው ዙር መጠነ ሰፊ የሚሳኤልና የድሮን ጥቃቶች ወደ ተያዙት ግዛቶች ተጀምረዋል ብሏል። የአብዮታዊ ዘብ መግለጫ አክሎም ተጨማሪ ዜናዎች በሂደት ይፋ ይደረጋሉ ማለቱ ጥቃቱ በሶስተኛው ዙር ብቻ እንደማያበቃና ተጨማሪ የጥቃት ማዕበሎች መታቀዳቸውን አመላካች ነው። በኢራን ሰማይ ላይ የጦር ጀቶች በብዛት እየታዩ ሲሆን በመቶዎች የሚቆጠሩ ድሮኖችና ቦሊስቲክ ሚሳኤሎች ወደ እስራኤል አቅጣጫ እየተወነጨፉ መሆኑ ተዘግቧል። እስራኤል በሚሳኤል መከላከያ ዘዴዎቿ ጥቃቱን ለመመከት እየሞከረች ቢሆንም የጥቃቱ ብዛትና ስፋት ከፍተኛ ስጋት ፈጥሯል። ይህ የኢራን ቀጥተኛ የጸፋ ጥቃት ፕሬዚደንት ዶናልድ ትራምፕ የአሜሪካን ሕዝብ ለመከላከል ስጋቶችን እናስወግዳለን ካሉ በኋላ የመጣ በመሆኑ አሜሪካ ወደዚህ ጦርነት በቀጥታ የመግባት እድሏ እጅግ ከፍተኛ ነው ተብሏል። መካከለኛው ምስራቅ አሁን ላይ ወደ ለየለትና አደገኛ የጦርነት ቀጠናነት ተቀይሯል። የእስራኤል ባለስልጣን የአሜሪካ እስራኤል የአየር ጥቃት ለ4 ቀናት እንደሚቆይ መታቀዱን እየገለጹ ነው። ቴህራን ከጥቃቱ ማግስት ተመሳሳይ ገጽታ ላይ ኖሯት ይችላል እየተባለም ይገኛል። የእስራኤልና ምዕራባውያኑ ጥረት አያቶላሁን ማስወገድ ነው እየተባለ ይገኛል። እድሜያቸው 86 ዓመት የተሻገረው እስላማዊው ምሁር አያቶላህ አሊ ኻሜኒ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ የኢራን የበላይ መሪ በመሆን በማገልገል ላይ ይገኛሉ። ኻሜኒ ወደ ስልጣን የመጡት የአሜሪካ ወዳጅ የነበሩትን ሻህ መሐመድ ሬዛ ፓህላቪን ከስልጣን ያወረደውን የ1979ን የኢራን አብዮት የመሩትንና የሪፐብሊኩን መስራች አያቶላህ ሩሆላ ኻሜኒን በመተካት ነው። አያቶላህ ኻሜኒ በሀገሪቱ የፖለቲካ መዋቅር ውስጥ ከፍተኛውንና የመጨረሻውን የስልጣን እርከን የጨበጡ ግለሰብ ናቸው። በሁሉም የመንግስት ስልጣን ዘርፎች ማለትም በህግ አውጪውና ህግ አስፈጻሚ ላይ የበላይነት፣ የጦር ኃይሉና በፍትህ ስርዓቱ ላይ ሙሉ ትዕዛዝ አላቸው። የአገሪቱ ከፍተኛ መንፈሳዊ መሪነት የሳቸው ነው። ኻሜኒ በስልጣን ዘመናቸው ከምዕራባውያን ሀገራት ጋር በከረረ የጠላትነት ግንኙነት ውስጥ ቆይቷል። በዚህም ሳቢያ ጠንካራ ማዕቀቦችን እንዲሁም በሀገር ውስጥ በኢኮኖሚና በሰብአዊ መብቶች ዙሪያ የሚነሱ ተቃውሞችን አስተናግዷል። መሪው አሜሪካን የኢራን ቁጥር 1 ጠላት ሲሉ የሚጠሯት ሲሆን እስራኤልን በተከታታይ የዚሁ ጠላትነት አካል መሆኗን ይገልጻሉ። አያቶላህ አሊ ኻሜኒ ኢራን የኒኩለር መሳሪያ የመስራት ፍላጎት እንደሌላትና መርሃ ግብሩ ለሲቪል አገልግሎት ብቻ የተገደበ መሆኑን በተደጋጋሚ ሲገልጹ ቆይተዋል። ምንም እንኳን እስራኤልና አንዳንድ የአሜሪካ ባለስልጣናት ኢራን የአቶሚክ ቦምብ ለመስራት እየጣረች መሆኑን ቢገልጹም የአሜሪካ የደህንነት ተቋማትም ሆኑ የተባበሩት መንግስታት የኒኩለር ተቆጣጣሪ ኤጀንሲ ለዚህ በቂ ማስረጃ አላገኙም። የካቲት 1 ቀን 2018 ዓ.ም የወጡ ዓለም አቀፍ የዜና ዘገባዎች እንደሚያመለክቱት የአያቶላህ አሊ ኻሜኒ ወቅታዊ ሁኔታና ያሉበት ቦታ በውል አይታወቅም። ሮይተርስ የዜና ወኪል የኢራን ባለስልጣናትን ጠቅሶ እንደዘገበው ከሆነ በኢራን ዋና ከተማ ቴህራን ላይ የተካሄደ ያለውን የሚሳኤልና የአየር ጥቃት ተከትሎ መሪው ከከተማዋ ወጥተው ወደ ደህንነቱ የተጠበቀ ስፍራ ተዛውረዋል። ምንም እንኳን ወደ ሚስጥራዊ ስፍራ መወሰዳቸው ቢረጋገጥም ያ ስፍራ የት እንደሆነ ግን ለደህንነት ሲባል ይፋ አልተደረገም። አንዳንድ ምንጮች ቀደም ብለው መሪው ወደ ተመሸገ የምድር ውስጥ ባንከር ሳይገቡ እንዳልቀረ ግምታቸውን እየገለጹ ነው። ሁኔታዎች እንዲህ እየቀጠሉ ባሉበት ድባብ ዛሬ የካቲት 1 ቀን 2018 ዓ.ም ባህሬን በአገሯ የሚገኘው የአሜሪካ የባህር ኃይል 5ኛ ፍሊት ዋና መስሪያ ቤት በሚሳኤል ጥቃት መመታቱን አረጋግጣለች። ኢራን በአሜሪካና በእስራኤል የተሰነዘረባትን ጥቃት በመመለስ በባህሬን በኳታርና በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ የሚሳኤል ናዳ ማውረዷን አስታውቃለች። በባህሬን ዋና ከተማ መናማ አቅራቢያ በሚገኘው ጁፌር አካባቢ ጭስ ወደ ላይ ሲወጣ መታየቱን
የዓይን እማኞች ገልጸዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ዜጎች በቤታቸው እንዲቆዩና ወደ ሰላማዊ ቦታዎች እንዲጠጉ አሳስቧል። ምንም እንኳን የባህር ኃይሉ ዋና መስሪያ ቤት መመታቱ ቢገለጽም አብዛኞቹ የአሜሪካ የጦር መርከቦች ከጥቃቱ በፊት ወደ ባህር ወጥተው እንደነበር የሳተላይት ምስሎች ያሳያሉ። አሜሪካ እስካሁን ስለደረሰው ጉዳት ይፋዊ መግለጫ አልሰጠችም። ኳታር፣ ኩዌትና የተባበሩት አረብ ኤሚሬትስ የአየር ክልላቸውን በከፊል መዝጋታቸው ተዘግቧል። ኳታር ቢያንስ አንድ ሚሳኤል ጥቃት በአየር ላይ ማክሸፏን አስታውቃለች።